ብዙ ሰዎች በህይወት ተስፋ ይቆርጣሉ፣ ግራ ይጋባሉ፣ ይታለላሉ፣ ይሰበራሉ። ምክንያቱም የሚወስዱት ውሳኔ የተሳሳተ ስለሆነ ሩቅ ተጉዘው ምክንያቱም በሆነ ነገር ስሬስ ወይም ስለቀለዱ ማለት ነው። በአንድ ዓመት ውስጥ ህይወትን መቀየር ይቻላል። ነገር ግን የምትቀየረው ትክክለኛ ነገሮችን በቁርጠኝነት ማድረግ ከቻልክ ብቻ ነው። በህይወት መቀለድ የሌለብህ ነገሮች ወይም ሲሪየስሊ ማየት ያለብህ ነገሮች የመጀመሪያው ወሳኙ ነጥብ ወደ ጭንቅላት የምታስገባውን ይባላል። ጭንቅላት ማለት ያንተ መሰረት ነው። ለጭንቅላት የምትነግረው ደካማ እንደሆንክ ከሆነ ደካማ ትሆናለህ፣ ጥንካሬም ከሆነ ጠንካራ ትሆናለህ። ጭንቅላትህን አብዝቶ በማሰብ በድብርት በመርዛማ ሰዎች ንግግርና ለራስ ባለ የወረደ አመለካከት እንዲጎዳ ከፈቀድክለት በዙሪያ ብዙ እድል ሀብቶችና በረከቶች ቢኖሩ እንኳን መተማመን የጎደለው ማንነት፣ ብቻውን መቆም የማይችል ማንነትና በፍጥነት ማደግ የማይችል ስብዕና ተገነባለህ። ጭንቅላትህ አሁን ምን ስታተስና ስቴጅ ላይ እንዳለ መኖር ሲሪየስሊ ተመልከተው። ሁለተኛውና በመቀለል የሌለብህ ነገር ሲሪየስሊ ልከተው የሚገባ ነገር ቢኖር በዓላማ ነው ማለት ከእንቅልፍ የምትነቀርበዝ ግልጽ ዓላማ ከሌለ ስምንት እንኳን ስትነቃ ኃይል ጨምረ ሳይሆን ደክሞህ ነው የምትነቃው። እንደ ነቃህ ደስተኛ ትሰራው የምትችለው ፐርፐዝ የመኖር ዓላማ የለህምና። ለምሳሌ አንድ ሶሻል ሚዲያ ኮንተንት ክሬት መሆን የሚፈልግ ሰው ትክክለኛ መንገዱን ካላማ የተነሳ ሙሉ ቀን ስክሮል ሲያደርግ ሊውል ይችላል። ስለዚህ በዓላማ መሆን በምትፈልገው ነገር መፍጠር በምትመኘው ነገር በሙሉ ቢስሪየስ እንዳትቀልድ። ህይወት ጉልበት ደግሞ ዓላማ ካለህ ብቻ ነው ይባላል። ሶስተኛውና ወሳኙ ነጥብ ጋር ባለህ ግንኙነት ህይወት ሙሉ ሰዎች ተጽዕኖ ስር መውደቋ የማይቀር ነው። ለምሳሌ 5 ሰነፍ ጓደኞች ካሉ ስድስተኛው አንተ ነህ ይባላል። 5 ላይ ያሉ ጓደኞች ካሉ ደግሞ ማደግ የማይቀር ነገር ነው ይባላል። ስለዚህ የምታዳምጠው ሰው ማን ነው? ቅርብህ ያለ ሰው። አንዳንድ ሰዎች ህይወት እንድትበዛ ሲያደርጓት፣ አንዳንዶች ደግሞ ህይወት እንድትከፋፈል እንደሚያትዘንጋ ቢስሪየስ። አራተኛ በህይወት እንደቀልድ ልትመለከተው የማይባ ወሳኙ ደግሞ ይህ ነው። በጤና ጉዳይ ህልምህን፣ እቅድህን፣ ዓላማህን ተሸክሞ የሚዞርልህ ያንተው ሰውነት እርሱ የተሰበረ ጤና ካልሆነ ካልተንከባከብከው እንደ ቀላል ካየኸው ነገ ህልምህ ሁሉም ነገር ይቆማል። ለምሳሌ ሁሌም የድካም ስሜት የሚሰማ ከሆነ ህይወት ያን ያክል ከባድ ስለሆነች አይደለም። ሰውነትህ በጥሩ ምግብ፣ እንቅልፍ፣ መዝናናት እያገዝከው ስላልሆነ ነው እንጂ። ስለዚህ አዘውትረህ እንቅስቃሴ በማድረግ በቂ ውሃ በመጠጣት በቂ እንቅልፍ በመተኛት ከመጥፎ ልምድ በመጠበቅ ልትንከባከበውና ልትጠብቀው ይገባል። ጥሩ ሆኖ የተገነባ ሰውነት ጠንካራ የማሰብ አቅም እንዳለው ደግሞ አትዘንጋ። እዚህ ይህን እንደቀላል ነገር እንዳትመለከተው። በጤና ጉዳይ ተደራደር ወዳጅ። አምስተኛ በህይወት እንደቀልድ ልትመለከተው ሲሪየስ ልታዩ የሚገባ ነገር ቢሆን ስለ ገንዘብ ያለህ እውቀትና ስለ ገብጫ አካባቢ ፋይናንሻሊ ያለውን ነገር ታጠራ ይገባል። ገንዘብ ባይሆንም ፋይናንሻሊ ቢቋ ለመሆን በራስ መተማመን የፍቅር ግንኙነትህን፣ ህልምህን፣ ሌሎችን ሁሉ ያሳጣል። ለምሳሌ በየቀኑ ለማይረባ ነገር 300 ብር ካወጣ በወር 9,000 ታወጣለህ። ነገር ግን ዓላማ ላለው ሰው የሆነ ትንሽ የሥራ እድል የሚችል ገንዘብ ምን ያህል ገቢ ቢኖር የቁጣተኛ ከሆነ ገንዘብ አመዳደብህ ዋጋ ከሌለው ለሌለው ነገር ከሆነ ኢንቨስትመንት ላይ ያለው አውቀማ ከሆነ ምንም አይነት ስኪልና ሙያ ጥሩ ሊያስከፍልህ እንደሚችል ካላወቅ ገንዘብ ቴንኪው ለማይሉ ተበትኖ ከሰው በታች ተባስቶ ለነገ የሚባል የዕለቱ ኗሪ ሆነ ፍጡር ሆነ መታየት የማይቀር ነውና ስለ ገንዘብ እውቀት እና ተገጊዜ ልታስተካክለውና ስሬት ልታዩ ዛሬ ደጋግመህ የምታደርጋት ትንሽ ቁጠባ ለነገ ትልቅ ሀብትና ነት መሆኑን አትዘንጋ። የሚሸጥ ነገር ሁሉ በገንዘብ ይገዛልና ለምን ገንዘብ ያስፈልጋል? ገንዘብ ስድስተኛው የማያውቀው የህይወት ጊዜ ወይ ይባላል። ጊዜ በህይወት እያንዳንዱ ያረፈርክባት ደቂቃ ከነገ ላይ ነጥብ ያሳጣች ነው ታውቃለህ። ዛሬ አሁን ለበት ሁኔታ ትናንት የነበረ የጊዜ ውጤት መሆኑን ትረዳለህ። ለምሳሌ 2 ሰዎች አሉ። ባላቸው 24 ሰዓት ውስጥ አንደኛው 4 ሰዓት ሙሉ በሙሉ አዲስ ሙያ ይማራል። አንዱ ደግሞ 4 ሰዓት በሙሉ ስክሮል እያደረገ ይውላል። ከአንድ ዓመት በኋላ የሰዎች ያናኗር ዘይቤ በምንም ተመሳሳይ ሊሆን አይችልም። ምክንያቱም የጊዜ አጠቃቀማቸው ይህን ያሳያልና። ስለዚህ ሳይሰራ በየቀኑ ተግባር ሊኖርህ እንዳይገባ የተመጠነ የሶሻል መቀም እንዲኖርህ ለሁሉም ፕሮግራም ጊዜ ሊኖርህ እንደሚገባ ልታውቅ ይገባል።
ማንም እንደደወለ የሚያገኝህ በየቀኑ በስሜት እንዳ ከፈለከው የምትውልና የምታድር ከሆነ ጊዜ በቀለኛ ነውና ነገ ውጤት ላይ ይቀልድብሃል። ወይ ጊዜህን ተቆጣጠር ወይ ደግሞ ጊዜ አንተን ይቆጣጠርሃል። በጊዜው የሚደራደር ሰው አትሁን አደራ። ሰባተኛ በህይወት ቀልድ በህይወት የሚገነባው ነገር ደግሞ ካራክተር ወይም ገጸ ባህሪ ወይም መገለጫ፣ ያንተ መገለጫ ማንነት። አንድ ሰው ትልቁ ነገር ማለት ያለው ይህ በገንዘብ ልትገዛው ስኬት በዚህ ይወሰናል። ግልጽ ሳለ ያንተ ካራክተር ማለት ስራ ላሳየው ታማኝነት፣ ቁርጠኝነት፣ ከስሜት የጸዳ ማንነት፣ መሳይ ያልሆነው ማንነት፣ ለሰዎች የምትሰጠው ክብር፣ በአጠቃላይ አንተ ያለ ስራ የምታሳየው የባህሪ መገለጥ ነው። ብዙ ሰዎች ካራክተር ላይ ጎበዝ ስለሆኑ ለእድሎች፣ ለተሻለ ኃላፊነት፣ ትልቅ ቦታና ለክብር ይበቃሉና ያለህን መገለጫ ወይም ገጸ ባህሪ አጥብቀህ ተመልከት። እንደ ቀልድ ተመልክተህ ሲሰርቁ፣ ሲዋሹ፣ ሲያጭበረብሩ ከተባበርክ ፍላለህና ተጠንቀቅ። ገጸ ባህሪ ወይም ካራክተር የሚገነባ ነገር ለመገንባት ጥሩ ካራክተር እንዲኖርህ እና ስሪስ መሆን አለብህ። እንዳትቀልድ። ስምንተኛው በዙሪያ ያለውን ኢንቫይሮንመንት ወይም አካባቢህን ተመልከት ይባላል። በስራ ቦታ በምትኖርበት አካባቢ ምን እየተከናወነ እንደሆነ ቃኝ። የምትመለከታቸው ኮንተንቶች በዙሪያ ያሉ ሰዎች ምን ሰርተው ነው እየተቀየሩ ያሉት? ጥለው የሄዱት እንዴት ነው? ዓለም የት እየሄደች እንደሆነ ልትቃኝ ይገባል። ሁሉም በትኩረት መመልከትን ስትጀምር አብሮ ለመጓዝ ህይወት ቅርጽ ይይዛልና ዙሪያህን ከመመልከት እንዳትሰንፍ ይባላል። ዘጠነኛና በህይወት ቀልድ የማያውቀው የሰው ልጆች መሰረት የሆነው ነገር ደግሞ በመንፈሳዊ ህይወት እንዳትቀልድ ይባላል። በስጋ ቢሳካልህ ነፍስህ የምታርፍበትና የምትደገፍበት መሰረት ከሌለ ህይወትህ እርካታ አልባ፣ በረከት አልባ፣ በስግብግብነት የተሞላች ምስጋና የራቃት ነፍስ ምስኪን እንደምትሆን አትዘንጋ። ህይወትህ ሲከብድብህ ነገሮች ካንተ አቅም በላይ መሆን የሚሆኑበት ጊዜ መጸለይ የማትችል ከሆነ በመንፈስህ የምትጠጋበት ነገር ከሌለ ሁሉን ነገር ባላንስ ማድረግ ካልቻልክ ጥንካሬ የሌለው ትልቅ ጡንቻ መደገፊያ የሌለው የሳፋ ውሃ ሆነህ አጉል ትፈሳለህና በየቀኑ ውሎህ በሙሉ በጸሎትና በመንፈሳዊ ስራ እንድትደገፍ መፍቀድ አለብህ ይባላል። በመንፈሳዊ ህይወት እንዳትቀልድ። ውድ ቤተሰቦች እስከዚህ ሰዓት ይህን ቪዲዮ እየተመለከታችሁ ከሆነ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። አስረኛውና የመጨረሻው ወሳኙ የህይወት ነጥብ መቀለድ የሌለባችሁ ነገር ለውጥ ማየታችሁን ሲሪየስሊ ማየት አለባችሁ። አሁን ያለው የዛሬ 2 ዓመት የነበርክበት ቦታ ከሆነ የምር ታመሃል። በገቢህ፣ በሙያህ በሙሉ፣ በሰውነት አቋምህ፣ በመንፈሳዊ ህይወትና በቤተሰብ በፊት ለውጥ ልታይ ይገባል። ለምሳሌ ቪዲንግ እየተማርከ ከሆነ በአንድ ዓመት ጊዜ ውስጥ በገቢህ፣ በላይፍ ስታይልህ ለውጥ ማምጣትህን ሲሪየስ ልታዩ ይገባል። ስለዚህ ለውጥ ለማየት ደግሞ ዘወትር ማንበብህ፣ አዲስ ነገር መማርህን፣ ራስ ላይ መስራትህን፣ ለሰዎች መድረስህን፣ በየዓመቱ ለውጥ መኖሩን ልትከታተል ይገባል። ከሌለህ ግን የሆነ ቦታ የሳትከው መስመር አለና እንደገና ፈትሽ። በመጨረሻ ህይወት የምትቀለው አንተ ጠንካራ ከሆንክ ብቻ ነው። ጠንካራ የምትሆነው ትክክለኛ የሆኑ ነገሮችን ከላያቸውን ነገሮች በቀልድ ሳይሆን ሲሪየስሊ በማየት በተግባር ሆነ ስትገኝ ብቻ ነው። ከዚህ ቪዲዮ የሆነ ለህይወታችሁ የሚጠቅም ነገር እንዳገኛችሁ እረዳለሁ። በሌላ ጠቃሚ ቪዲዮ እስክንገናኝ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ መጨረሻ አብራችሁን ስለቆያችሁ አመሰግናለሁ። በያላችሁበት የምድር ዳርቻ ሁሉ ሰላማችሁ ይብዛ። ቻው።